ሰላም ጤና ይስጥልን። ይህ ኢትዮ ታይምስ ሚዲያ ነው። ሀገራዊ ምክክር ሳይሆን የገዢው አካል የገጽታ ግንባታ ድግስ ነው። በአካታችነቱና በገለልተኝነቱ ላይ ከፍተኛ ጥያቄዎች እየተነሱበት ባለው ሀገራዊ የምክክር ሂደት ላይ እስካሁን ዝምታን መርጦ የነበረው የአማራ ፋኖ ብሔራዊ ንቅናቄ አፋብን ዛሬ አጥብቆ የሚኮንነውንና በርካቶችን እያነጋገረ ያለውን አስቸኳይ መግለጫ ይዞ ብቅ ብሏል። በቆይታችን እንመለከተዋለን። ከዚህ ባሻገር በአሶሳ ከተማ 1 ሊትር ነዳጅ ከ700 ብር በላይ የተሸጠ መሆኑን የንግድ ማህበረሰቡ መሬት፣ እንዲሁም በነ ክርስቲያን ታደለ መዝገብ ላይ የተሰማውና ህጋዊ ጭንብል የለበሰ ስቃይ ተብሎ የተጠራው የ3 ወር የውሳኔ መጓተት እና አነጋጋሪ እውነታዎች። በዛሬው ቆይታችን እነዚህን ጉዳዮች በስፋትና በዝርዝር እንመለከታቸዋለን። እናንተም አብራችሁን ቆይታ እንድታደርጉ የአክብሮት ግብዣችን ነው። ቀጥታ ወደ መረጃዎች አለፉ። ሐቀኛ ብሔራዊ ምክክር በሌለበት በሚሊዮኖች በሚፈናቀሉበትና ደም አፋሳሽ ጦርነት ባለበት ሀገር የሚደረግ የውይይት ድግስ ለአገዛዙ የገጽታ ግንባታ ከመሆን የዘለለ ፋይዳ የለውም። በኢትዮጵያ ሀገራዊ ምክክር ኮሚሽን አዘጋጅነት እየተካሄደ ያለውን ጉባኤ አስመልክቶ የአማራ ፋኖ ብሔራዊ ንቅናቄ አፋብን ጠንካራና አነጋጋሪ መግለጫ አውጥቷል። እንደሚታወቀው የኢትዮጵያ ሕዝብ ለዘመናት አካታች የሆነ ብሔራዊ ውይይት ሲጠይቅ ቆይቷል። ሆኖም አፋብን ባወጣው መግለጫም አሁን እየተካሄደ ያለው ሂደት ይህንን የሕዝብ ጥያቄ የሚመልስ አይደለም ብሏል። ንቅናቄው ኮሚሽኑን የጓዳ ወዳጆችና የፖለቲካ ደላሎች ስብስብ ሲል በጽኑ የኮነነው ሲሆን ሂደቱ በገለልተኛ አካል የማይመራ የጠቅላይ ሚኒስትሩን የግል ፍላጎት ለማሳካትና በጦርነት የከሰረውን የብልጽግናን የፖለቲካ ቅቡልነት ለማደስ የተጠነሰሰ መሆኑን አስታውቋል። መግለጫውም አክሎም ሀገሪቱ በዘረፈጅና ጦረኛ አገዛዝ ስር ወድቃ በሚሊዮኖች በሚቆጠሩ ዜጎች ተፈናቅለውና ተሰደው እንዲሁም የአማራ ክልልን ጨምሮ አብዛኛው የሀገሪቱ ክፍል በወታደራዊ አገዛዝ ስር ባለበት በአሁን ሰዓት ጦርነትን የማስቆም ፍላጎት ሳያሳይ የሚደረግ የምክክር ድግስ በጀት ከማባከን የዘለለ ትርጉም እንደሌለው አበክሮ ገልጿል። በዚህ ጉባኤ ላይ የአማራን ሕዝብ እንወክላለን ብለው የተገኙ አካላትን በተመለከተ አፋብን ጥብቅ አቋም አንጸባርቋል። አፋብን እንዳለው እነዚህ አካላት በአብን እና በአማራ ብልጽግና ስም በየጎሬው የተለቃቀሙ እንጂ ለአማራ ሕዝብ መብትና ጥቅም ቅንጣት ታክል አስተዋጽኦ ማድረግ የማይችሉ ናቸው። በመሆኑም ይህ የምክክር ጉባኤ የአማራ ሕዝብም ሆነ ከስርዓቱ ጋር ይፋዊ ጦርነት ውስጥ ያሉ የፖለቲካ ኃይሎች ያልተወከሉበትና ያገለለ መሆኑ በታሪክ ፊት የተመዘገበ ሐቅ ነው ብሏል። ይህንን ሁሉ መነሻ በማድረግ የአማራ ፋኖ ብሔራዊ ንቅናቄ አፋብን ለአራት የተለያዩ አካላት ጥሪ ያስተላለፈ ሲሆን ለአማራ ሕዝብም ሕዝቡ በዚህ አስመሳይ የምክክር እንቅስቃሴ ሳይዘናጋ አሁን ያለውን የህልውና ትግል ጫፍ በማድረስና ስር ነቀል ለውጥ በማምጣት ወደፊት ከሌሎች ሕዝቦች ወኪሎች ጋር እውነተኛ እርቅና ምክክር ለማምጣት ሁሉንም አቅም አሰባስቦ በቁርጠኝነት እንዲታገል ጥሪ አቅርቧል። ለመላው የኢትዮጵያ ሕዝብም ይህ የምክክር ሂደት የእርስ በርስ ጦርነትን የሚያባብስ እንጂ የማያስቆም መሆኑን ተረድቶ የገዢውን ቡድን ፍላጎት ለማክሸፍ ሁሉም ከአማራ ሕዝብ ጎን በመቆም የሽግግር መንግስት ለመመስረት ጸረ አገዛዝ ትግሉን እንዲቀላቀል ጠይቋል። ለዓለም አቀፍ ማህበረሰብም ገለልተኛና አሳታፊነት የሌለው የህዝብ ቅቡልነት ያጣ ብሔራዊ ምክክር ሀገርን ከድጡ ወደ ማጡ የሚያስገባ መሆኑን በመገንዘብ ማህበረሰቡ ለሐቀኛ የሽግግር መንግስትና ዘላቂ ሰላም እንዲሰራ ጥሪ አቅርቧል። የአማራ ህዝብ ወኪል ነን ለሚሉትም የሂደቱ ተሳታፊዎች ተገቢውን የህዝብ ውክልና ሳይኖራቸው የብልጽግና ተላላኪ በመሆን በጉባኤው የሚሳተፉ አካላት ከታሪካዊ ስህተት እንዲታቀቡ ጥብቅ ማሳሰቢያ ሰጥቷል። ይህንንም ቸላ ብለው የህዝብን ጥያቄ ለማዳፈን ለሚያደርጉት ተግባር በህዝብና በታሪክ ፊት ኃላፊነት እንደሚወስዱ አስጠንቅቋል። የፍርድ ቤት ውሳኔ መጓተትና የፍትህ ስርዓቱ ቀውስ የኢትዮጵያ ፍርድ ቤቶች ለፍትህ መድረክ መሆን ሲገባቸው አሁን ላይ የፖለቲካ ትርኢት ማሳያና የዘገየ አንዳንዴም አስቂኝ በሚመስሉ ምክንያቶች የሚመሩበት ተቋም እየሆነ መምጣታቸው ከቀን ወደ ቀን
የሚወጡ መረጃዎች በግልጽ ያሳያሉ። በክርስቲያን ታደለና በሌሎች ተከሳሾች መዝገብ ላይ የታየው የ3 ወር ውሳኔ ቀጠሮ መራዘም ይህንኑ አሳዛኝ እውነታ የሚያሳይ ነው። ጉዳዩን ልዩና አሳፋሪ ከሚያደርጉት ምክንያቶች አንዱ የዘገየበት አግባብ ነው። ከዚህ ቀደም በተልካሻና አሳማኝ ባልሆኑ ምክንያቶች 2 ጊዜ መራዘሙ የተዘገበ ሲሆን አሁንም ብይን ለመስጠት በተቀጠሩበት ቀን ተከሳሾች እንደ ዶክተር ዘሪሁን፣ ጋዜጠኛ ቴዎድሮስ መርጌታ፣ በላይ አዳሙና ሌሎችም ወደ ችሎት ባለመቅረባቸው ብቻ ውሳኔውን ለጥቅምት 6 ቀን 2019 ዓ.ም ማስተላለፍ ለጥፋተኝነት የተዘጋጀ የጊዜ መግዣ ስልት እንጂ የሕግ ስርዓት አይደለም። ለወራት ታስረው የውሳኔ ቀን እየጠበቁ ያሉ ሰዎችን ጉዳይ አልቀረቡም በሚል ሰበብ ብቻ የ3 ወራት እረፍት መስጠት በሰብአዊነትም ሆነ በሕግ መርህ ተቀባይነት የለውም። አገዛዙ በህዝብና በፍትህ ስርዓቱ ላይ የሚቀልደው ቀልድም አይጠገብም የሚያስብል ድንበርን አልፏል። እነዚህ ታሳሪዎች ወንጀል ሰርተው ህብረተሰብን ጎድተው ወይም ህገወጥ ድርጊት ፈጽመው የተያዙ አይደሉም። እነ ክርስቲያን ታደለ፣ ዶክተር ዘሪሁን፣ ጋዜጠኛ ቴዎድሮስና መርጌታ በላይ አዳሙ የታሰሩትና እንግልት እየደረሰባቸው ያለው አገዛዙን በሰላማዊ መንገድ በመቃወማቸው የህዝብን ጥያቄ በማንሳታቸውና የመናገር መብታቸውን በመጠቀማቸው ብቻ ነው። በአገዛዙ ዘንድ ተቃውሞና ፍትሃዊ ጥያቄ ማቅረብ እንደ ጽንፈኝነት ወይም እንደ ወንጀል ስለሚቆጠር የፍትህ አካላትም የዚህ አፈና አስፈጻሚ አካል በመሆን ተከሳሾችን በማጉላላት ላይ ይገኛሉ። በሀገሪቱ የፍትህ ተቋማት ውስጥ ሀፍረት፣ ሙያዊ ስነ ምግባርና ኃላፊነት የሚባል ነገር እየጠፋ መምጣቱን ሂደቱ አጋልጦታል። ፍርድ ቤት ማለት ዜጎች ፍትህ የሚያገኙበት ገለልተኛ ውሳኔ የሚሰጥበት እንጂ የስርዓቱ ፖለቲካዊ ፍላጎት ለማስፈጸም ጊዜ የሚገዛበት መድረክ መሆን የለበትም። 3 ወር ሙሉ የውሳኔ ጊዜ መስጠት ማለት በነጻነት ላይ የሚፈጸም ሌላኛው ማሰቃያ ነው። የፍርድ ቤቶች እንዲሁ አይነት ክስተት የፍትህ ስርዓቱ ሙሉ በሙሉ ከቁጥጥር ውጭ መሆኑንና በፖለቲካ ሰዎች እጅ እንደወደቀ የሚያሳይ ነው። እስረኞቹ ከጥፋታቸው ውጭ አገዛዙን በመቃወማቸው ብቻ እንዲህ አይነት እንግልትና የጊዜ መባከን እየደረሰባቸው ይገኛል። ታሪክና ሕዝብ ይህንን ሁሉ የበደል ሂደት መዝግቦ ይዞታል። እውነትና ፍትህ ግን ዘግይቶም ቢሆን ማሸነፋቸው አይቀርም። በቤኒሻንጉል ጉሙዝ ክልል አሶሳ ከተማና አካባቢዋ ያለው የነዳጅ እጥረትና ህገወጥ ንግድ ከቀን ወደ ቀን እየተባባሰ መምጣቱና በአደባባይ ከፍተኛ የዋጋ ጭማሪ የተደረገበት መሆኑ ተገለጸም። በአሁኑ ወቅት በከተማዋ 1 ሊትር ነዳጅ በህገወጥ መንገድ ከ600 እስከ 700 ብር እየተሸጠ እንደሚገኝና ይህም በህዝቡና በንግድ ማህበረሰቡ ላይ ከባድ ማህበራዊና ኢኮኖሚያዊ ጫና ማሳደሩን ተጠቁሟል። በተለይም በክልሉ በወርቅና በሌሎች የማዕድን አምራችነት ዘርፎች የተሰማሩ ወገኖች በነዳጅ እጥረትና በዋጋ ንረት ሳቢያ ስራቸውን ለማስቀጠል መቸገራቸውም ገልጸዋል። አምራቾቹ ሀብታቸውንና ጉልበታቸውን አፍስሰው ለሀገሪቱ ኢኮኖሚ የራሳቸውን አስተዋጽኦ እያበረከቱ ቢቆዩም አሁን ባለው የነዳጅ ኮንትሮባንድ ዋጋ ንረት ምክንያት ከስራ ውጭ ለመሆን መገደዳቸውን ገልጸዋል። ነዋሪዎችና የማዕድን አምራቾች እንደሚያስረዱት በከተማዋ በሚገኙ ዋና ዋና ማደያዎች በተለይም ጎመጁና የተባበሩት ማደያዎች ፊት ለፊት በተለያዩ ቦታዎች ነዳጅ በግልጽ በኮንትሮባንድ መልክ ሲሸጥ የህግ የበላይነትን ማስከበር የሚገባቸው አካላት ተገቢውን ቁጥጥርና እርምጃ ከመውሰዳቸው ተቆጥበዋል ሲሉ ይከሳሉ። ድርጊቱ በጸጥታ አካላትና በንግድ ቢሮ በኩል ተገቢውን ክትትል ያጣና በጥቂት ጥቅም ፈላጊዎች የተደራጁ ብልሹ አሰራር ሰለባ የሆኑ መሆኑን ተናግረዋል። በመሆኑም አቤቱታ አቅራቢዎቹ የክልሉ መንግስት እንዲሁም የሚመለከታቸው የፌዴራል አካላት በአሶሳ ከተማና አካባቢዋ ያለውን የነዳጅ ስርጭት ግልጽነትና ህጋዊነት እንዲያረጋግጡ፣ በህገወጥ ነዳጅ ንግድና ሙስና ላይ የተሰማሩ አካላትን በህግ እንዲጠይቁና ለአካባቢው ማዕድን አምራቾችና ነዋሪዎች አስቸኳይ መፍትሄ እንዲሰጡ ጥሪ አቅርበዋል። የዛሬው ዝግጅታችን እዚህ ላይ ያበቃል። በየቀኑ የሚለቀቁ አዳዲስ መረጃዎች እንዳያመልጧችሁ ቻናላችን ሳብስክራይብ ማድረጋችሁ እንዳትረሱ። ቪዲዮውን ከወደዳችሁት ላይክ እና ሼር በማድረግ ድጋፋችሁን አሳዩን። ስለነበረን ቆይታ እጅግ በጣም እናመሰግናለን። መልካም ጊዜ